ሰላም እንዴት ናችሁ? ወደ ማራኪ ስፖርት ዩቲዩብ ቻናል ቤተሰቦች መድፈኞቹ ቬኒሺየስ ጁኒየርን ከአርሰናል ወደ አርሰናል ለማምጣት እንግዲህ በርካታ እንቅስቃሴዎች እያደረጉ መሆናቸው ተነግሯል። ቬኒሺየስ ጁኒየር ወደ አርሰናል መምጣት የሚችልባቸው ጉዳዮች አሰልጣኝ ሚኬል አርቴታ እንዲሁም ስፖርቲንግ ዳይሬክተሩ አንድሬ ቤርታ ጠለቅ ባለ መንገድ እየገመገሙት ስለመሆናቸው መረጃዎች እየወጡ ነው የሚገኙ። አርሰናሎች ከባለሀብቱ ጋር በመነጋገር ሪከርድ የሚሰብር አግሪመንት ሪከርድ የሚሰብር ኮንትራት ከብራዚላዊ ኮከብ ቬኒሺየስ ጁኒየር ጋር ለመስማማት እንቅስቃሴዎች መጀመራቸው ተገልጿል። ቬኒሺየስ ጁኒየር እንግዲህ በሳንቲያጎ ቤርናቦ ውድ ከሚባሉ ተጫዋቾች መካከል አንዱ ነው። ከፍተኛ ተከፋይ ተጫዋች ነው ማለት ነው። 400,000 ፓውንድ እና ከዛ በላይ በሳምንት እንደሚያገኝ ነው የተገለጸው። የ26 ዓመቱ ኮከብ ቬኒሺየስ ጁኒየር ምናልባትም በአርሰናል ቤት የሱን ክፍያ ያህል የሚከፈለው የለም። አርሰናሎች በምን አይነት መንገድ ተጫዋቹን ወደ አርሰናል አምጥተው የፋይናንስ ጉዳዮችን የበጀት ጉዳዮችን እንዴት አድርገው ሶልቭ ያደርጋሉ መፍትሄ ይሰጧቸዋል ተብሎ የሚጠበቅ ይሄ ጉዳይ እንግዲህ የሚጠበቅ ነው የሚሆነው። ነገር ግን ምንም እንኳን 400,000 ፓውንድ በወር የሚያገኝ ተጫዋች ቢሆንም መድፈኞቹ ግን ይፋዩ ጥያቄ ማቅረባቸው ነው የተገለጸው። ምናልባትም ተጫዋቹ ፍላጎት የሚኖረው ከሆነ ወደ አርሰናል ወደ ለንደኑ ኤሚሬትስ ስቴዲየም ሊመጣ የሚችልበት በርካታ አማራጭ እንዳለ ነው የተገለጸው። ከጆዜ ሞሪኖ ጋር ያላቸው አለመግባባት ምናልባትም ተጫዋቹ እንዲለቅ ከሚያደርጉ ገፊ ምክንያቶች መካከል አንዱ ሊሆን እንደሚችል ይጠበቃል። ከዚህ በተጨማሪ የአርቢ ሌፕዚሹ ያንዳውመንዴ ወደ ሪያል ማድሪድ መቀላቀል ሌላው ምናልባትም ቬኒሺየስ ጁኒየር ከሪያል ማድሪድ ጋር እንዲለያይ የሚያደርገው ምክንያት ሊሆን እንደሚችል ነው የተገለጸው። ጆዜ ሞሪኖ ይህን ተጫዋች በማሰናበት ያንዳውመንዴ ማስፈረማቸው ተጫዋቹን አንፈልግም እንደማለት ነው። ምንም እንኳን ተጫዋቹ አሁንም ቀሪ የ11 ወራት ውል ከሪያል ማድሪድ ጋር ቢኖረውም ቬኒሺየስ ጁኒየር ሪያል ማድሪዶች አዲስ ውል እስካላቀረቡለት ድረስ በነፃ ዝውውር መሸጥ ስለማይፈልጉ ከወዲሁ ውሉ ሳይጠናቀቅ ወደ አርሰናል የሚመጣበት ትልቅ አጋጣሚ ስለመኖሩ ነው የተነገረው። ምናልባትም ግን አዲሱ ሪያል ማድሪዶች የሚያቀርቡለት ከሆነ የመጀመሪያ ምርጫው በሪያል ማድሪድ ሳንቲያጎ ቤርናቦ መቆየት ሊሆን እንደሚችል ነው የሚጠበቀው። ቬኒሺየስ ጁኒየር በሪያል ማድሪድ ሊቆይ የሚችልባቸው ምክንያቶችም ይኖራሉ። በሌላ በኩል ግን ከአሰልጣኙ ጋር አለመግባባቱን ተከትሎ እንደዚሁም ያንዳውመንዴ ወደ ሪያል ማድሪድ ቤት መቀላቀልን ተከትሎ ተጫዋቹ ከሪያል ማድሪድ ቤት ሊወጣ እንደሚችል ይጠበቃል ማለት ነው። ብራዚላዊ ኮከብ ወደ ኤሚሬትስ ሊዘዋወር የሚችልባቸው በርካታ አማራጮች ቢኖርም ነገር ግን እነዚህ የአግሪመንት ጉዳዮች የውል ጉዳዮች መስመር እስካልያዙ ድረስ እንደዚሁም ከአሰልጣኙ ጆዜ ሞሪኖ ጋር ያለው የጉል ጉዳይ በይፋ እስካልተፈታ ድረስ ተጫዋቹ በቤርናቦ የመቆየቱ ነገር አጠራጣሪ ነው ተብሏል። ቬኒሺየስ ጁኒየር ወደ አርሰናል ቢመጣ የሊያንድሮ ትሮዛርድ እንግዲህ ወደ ቱርኩ ክለብ መሸጡ ይታወቃል። ስለዚህ የግራ መስመር የማጥቃት እንቅስቃሴያቸውን ማጠናከር የሚፈልጉት አሰልጣኝ ሚኬል አርቴታ የቬኒሺየስ ጁኒየር ወደ አርሰናል ቤት መቀላቀል ትልቅ አቅም ሊፈጥርላቸው እንደሚችል ነው የሚጠበቀው። ተጫዋቹ በግራ መስመር ኳስ ድሪብል በማድረግ የተጋጣሚ ተጫዋቾችን የተከላካይ መስመር ተጫዋቾችን በማጨናነቅ የሚታወቅ ተጫዋች ነው ቬኒሺየስ ጁኒየር። በ2024 ለባላንዶር ሽልማት እጩ ሆኖ እስከ መጨረሻው ድረስ የቆየ ተጫዋች እንደነበር ይታወቃል። በግራ መስመር እንግዲህ በኩል መድፈኞቹ ክርስቶስ ዞሊስን ከክለብ ብሩጅ በ34 ሚሊዮን ፓውንድ ማስፈረማቸው ከሰሞኑ ይታወሳል። ከዚህ በተጨማሪ ግን የቬኒሺየስ ጁኒየር ወደ አርሰናል መምጣት የመድፈኞቹን የማጥቃት እንቅስቃሴ ከቀድሞ በተሻለ መንገድ የማጠናከር አቅም እንደሚኖረው ይጠበቃል። 15 ሚሊዮን ዩሮ በአመት የሚከፈለው እንግዲህ ቬኒሺየስ ጁኒየር ወደ መድፈኞቹ ወደ አርሰናል ቤት ሊቀላቀል እንደሚችል ይጠበቃል። መድፈኞቹም የዝውውር ጥያቄያቸውን ጠንከር አድርገው እየጠየቁ ስለመሆናቸው መረጃዎች እየወጡ ነው። እንግዲህ ይህን ጉዳይ እየተከታተልን ወደ እናንተ የምናደርሰው መረጃችን ነው የሚሆነው።
ሌላው የዝውውር መረጃችን የባየር ሙኒክ ኮከብ ጀማል ሙሲያላን ይመለከታል። ጀማል ሙሲያላ ከባየር ሙኒክ ጋር በክረምቱ የዝውውር መስኮት ሊለያይ እንደሚችል መረጃዎች እየወጡ ነው። ምናልባትም የተጫዋቹ መዳረሻ የቱርኩ ክለብ ጋላታሳራይ ሊሆን እንደሚችል ይጠበቃል። ምንም እንኳን ተጫዋቹ ጀማል ሙሲያላ ከባየር ሙኒክ ጋር ሊለያይ እንደሚችል መረጃዎች እየወጡም ቢሆንም በጋላታሳራይ በኩል ግን እየተሰራጩ ያሉ መረጃዎች ውሸት ናቸው የሚል በወኪሎች በኩል ተጫዋቹ ስለሚዘዋወርበት መንገድ በሰፊው እየተወራ መሆኑ የተገለጸ ቢሆንም ጋላታሳራይ ክለብ ግን ጀማል ሙሲያላን ለማዘዋወር ምንም አይነት እቅድ የለንም፣ እየተወሩ ያሉ መረጃዎች በሙሉ ስህተት ናቸው የሚል መግለጫ ተሰምቷል። ነገር ግን የተጫዋቹ ወኪሎች በውስጥ ለውስጥ ከጋላታሳራይ የዝውውር ባለሙያዎች ጋር ንግግር መጀመራቸው እየተገለጸ ነው የሚገኘው። ባየር ሙኒክ በበኩሉ ጀማል ሙሲያላ የኛ ተጫዋች ነው፣ በሙኒክ ቤት ይቆያል የሚል መግለጫ አውጥቷል። ምናልባትም እንግዲህ ተጫዋቹን በቀጣይ ዓመት በ2026-27 የውድድር ዓመት በየትኛው ክለብ እንመለከተዋለን የሚለው የበርካታ ስፖርት ቤተሰቦች በጉጉት የሚናፍቁት መረጃ ነው የሚሆነው። በባየር ሙኒክ ይቀጥላል ወይስ ወደ ቱርኩ ክለብ ጋላታሳራይ ስሙ ከተያዘበት የቱርኩ ክለብ ጋላታሳራይ ጋር ይቀጥላል የሚለው የሚጠበቅ መረጃ ነው የሚሆነው። ክብራትና ክብራን ወደ የማራኪ ስፖርት ዩቲዩብ ቻናል ቤተሰቦች ማራኪ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሚ እንጋብዛለን። በያላችሁበት መልካም ጊዜ ይሁንላችሁ።